ሰላም ናችሁ? ሰላም ናችሁ? የመጣሁት ከቀጨኔ ነው። ስሜ ሱራፌል ይባላል። ወደ የሚቀጥለው ባይዘው ግን ይሄ ብር ያለብኝ ነው እና የሚገርማችሁ ነገር እንዳታለቅሱ ማሳቅ ስለሆነ ማለት ነው። እሺ ወደቀልድ ከዛ አላችሁ መጣሁ። ስመጣ ትናንትና ነው በእንትን የመጣሁት። ዝናብ እየጣለ በታክሲ ነው የመጣሁት ማለት ነው። በታክሲ እየመጣሁላችሁ ከዛ እኔ ጥጓን ይዣለሁ። አራተኛ መስመር ላይ የሚያዝ ላይ ነው ቁጭ አልኩት። ከዛ ዝናብ እየጣለ ረዳት የሆነች ቦታ ላይ ገቢ አለ ይላል። ገቢ አለ ማለት እዚህ ጋር ወራጅ አለ ሳይሆን ገቢ አለ ይላል ማለት ነው። ከዛ ገባ አንድ ሰው ሲገባ እኔ እዛ ጋር ጥጓን ይዣለሁ። ገባና ቁጭ አለ። ከዛ ረዳት ምን ያደርግልሃል? ሂሳብ መሰብሰብ። ሂሳብ ሲሰበስብልህ እሱ ላይ ደረሰ። ያ መሀል ላይ የገባው ሰውዬ ጋር ደረሰና ሂሳብ አምጣ ይለዋል። ልጠለም የገባሁት 12 ናቸው። ይገርምሃል 12 ናቸው። ድንግጣሉ ልጠለም የገባሁት ምናምን ሲል ማለት ነው። ወዲያውኑ እኔ አየሁትና የህሊናና የእንትን ምናምን ያዘኝና አዎ አታዩትም እንዴ እሱ የሚጠምዘው ሶፍት መስሎ እያያችሁት አድርጉና በቃ ከፈልኩለት ማለት ነው። ከፈልኩለት እና እኔም በቃ ሰብአዊነቴን ተወጣላችኋለሁ እና አንድ ቀን ደግሞ እንደዚሁ ከጓደኛዬ ጋር እገባልሃለሁ። ለቅሶ ቤት ነው የምንገባው ማለት ነው። ከዛ ልክ እንደገባን ጓደኛዬ ጀለስ ካህን ቁጭ ብለናል ማለት ነው። እና ልክ እንደገባን እንኳን የተሰጠን ማለት ነው። እና ጀለስ ለምንድን ነው ሰቀዳ? ኧረ አንተ ተው እባክህ ለቅሶ ቤት ነው ያለው ምናምን ነገር አልኩት። አሁንም ይነፍራል። እኔ በቃ ምንድን ነው የሚያስቀው ያልኩ እኔም እንዳልስቅ ምናምን ነገር ግራ ግብታኔ። ኧረ ተው ግን እባክህ ለቅሶ ቤት ነው ምናምን። ከዛ ምን ሆኖ ነው ምናምን ብዬ እንደዚህ ሳይ ሰውየው ያለቀሰ አየሁት ማለት ነው። ሲያለቅስ ለካ ለካ ሳያው ጥርሱ ባዶ ነው። እንዴት አድርጌ ሳቄ ልቆጣጠረው? ሳቄ መቆጣጠር ስላልቻል ብንብይ ወጥ